ዘፈን ኃጢአት ነው ወይስ አይደለም? ዘፈን የቱ ነው? መዝሙርስ የቱ ነው? አንድን የምንሰማውን ነገር ይሄ ዘፈን ነው ይሄ መዝሙር ነው ብለን የምንለየውስ እንዴት ነው? እኔ ጌታ አግኝቶኝ ከዓለም ወጥቼ ወደ ጌታ ከመምጣቴ በፊት ወደ ክርስትና ህይወት ከመምጣቴ በፊት የተለያዩ ዘፈኖችን እሰማ ነበርና ያንን ከስልኬ ማጥፋት ጀመርኩኝ። ወደ ጌታ ከመጣሁኝ በኋላ ማለት ነው። ወደ ክርስትና ህይወት ከተመለስኩኝ በኋላ ማጥፋት ጀመርኩኝ። እያጠፋሁኝ የኢዮብ መኮንንን ዘፈኖች እወዳቸው ነበርና አላጠፋዋቸውም። ለረጅም ጊዜ አቆየዋቸው። እሱን መስማት ኃጢአት አይደለም የሚል አቋም ነበረኝና ከብዙ መዝሙር ከሚባሉ ከብዙ መዝሙሮች ተብዬዎች የተሻለ ነበርና ሳላጠፋ ቆየሁኝ። ከራሴም ጋር ከሰዎችም ጋር እየተሟገትኩኝ እየተከራከርኩኝ እና ይህንን እያሰብኩኝ እያሰላሰልኩኝ ያለ ስለ ዘፈንና ስለ መዝሙር አሰላስል ነበር። ከተለያዩ ምንጮችም ስለ መዝሙርና ስለ ዘፈን ማየት ማጥናት ጀመርኩኝ። ከቃሉም ማጥናት ጀመርኩኝ በተቻለኝ አቅም ማለት ነው፣ በተቻለኝ ልክ። ከዚህ ጋር ተያይዞ ያስተዋልኳቸው ነገሮች አሉ። ሁለቱም ዘፈኖችም መዝሙሮችም የጋራ ኮምፖነንት አላቸው። ቤዚክ ኮምፖነንትስ አሉት፣ መሰረታዊ እንትኖች ማለት ነው፣ የተሰሩበት ነገር ማለት። አንዱ ሙዚቃ ነው። ሙዚቃ መዝሙርም ዘፈንም ሙዚቃ አለው። በራሱ ሙዚቃ ቅዱስ ነው ርኩስ ነው ብለን መለየት አንችልም ወይም አንልም፣ እንደ ወንጌል አማኞች ማለት ነው። ሙዚቃን ቅዱስ ነው እርኩስም አንልም። በተለያዩ በሙዚቃ መሳሪያዎች ስርዓት ባለው መንገድ የሚወጣውን ድምጽ ማለት ነው፣ በከበሮ፣ በክራር፣ በኪቦርድ፣ በምን በዋሽንት ሊሆን ይችላል። ስርዓት ባለው መንገድ የሚወጣ ድምጽ ነው እንግዲህ ሙዚቃ የምንለው ነገር እና ያንን ቅዱስም እርኩስም አንልም። በራሱ ሙዚቃ ብቻውን ትልቅ ተጽዕኖ እንዳለው መዘንጋት ሳይገባን ማለት ነው። እዚህ ላይ ማንሳት አስፈላጊ ሆኖ ስላልተገኘ ነው፣ ከርዕሴ ወጣ ስለሚል ነው። እና ሂፕኖቲክ ኢፌክት አለው ሙዚቃ በራሱ በጣም የሰውን ስሜት ማነሳሳት ለሆነ ዓላማ በጣም ማነቃቃት ማነሳሳት ይችላል፣ ወይም ወደ ጥልቅ ተመስጦ ሊወስደን ይችላል። ሂፕኖቲክ ኢፌክት እንዳልኩትኝና ሙዚቃ ብቻ በመጠቀም ሰውን ማሳበድ ሁላ ይቻላል። እና ሙዚቃም የራሱ ተጽዕኖ አለውና እንደ ቀልድ አናየውም። ነገር ግን ለጊዜው በኮመን አንደርስታንዲንጋችን እንደ ወንጌል አማኞች ሙዚቃ በራሱ እርኩስም ቅዱስም አይደለም። ስለዚህ አንዱ ኮምፖነንት ሙዚቃ ነው። የመዝሙርም የዘፈንም ሙዚቃ አላቸው። ሁለተኛ ኮምፖነንት ደግሞ ዜማ ነው። ግጥም በተለያየ ግጥም ስልት ተገጥሞ በተለያየ ዜማ ይቀርባሉ። ዘፈንም መዝሙርም ቤዚክ ኮምፖነንት ውስጥ አንዱ ዜማ ነው። አሁንም ወንጌል አማኞች በዜማ ብቻ ተነስተን ዜማውን ብቻ አድምጠን ይሄ ዘፈን ነው ይሄ መዝሙር ነው አንልም፣ እንደ ወንጌል አማኞች ማለት ነው። እና በራሱ ቅዱስም ርኩስም ዜማ የለም። ኢትዮጵያ ኦርቶዶክስ ግን ያው እንደምናውቀው ያሬዳዊ ዜማ ካልሆነ መዝሙር ነው ብላ አትቀበልም። ያሬዳዊ ዜማ መሆን አለበት ነው የምትለው። እኛ ጋር ግን እንደዚህ አይደለም። ዜማው ያሬዳዊ ይሁን ሂፕሆፕ ይሁን በሬጌ ስታይል ይሁን ዜማው ምንም ይሁን መዝሙርን መለየት አንችልም። እና ኮምፖነንት ቤዚክ ኮምፖነንት ውስጥ ሁለተኛው ዜማ ነው። አንደኛው ሙዚቃ ነው፣ ሁለተኛ ዜማ አለው። ሶስተኛ ኮምፖነንት መልእክት አለ። ዘፈንም ሆነ መዝሙር መልእክት አላቸው። ሊተላለፍ የተፈለገ መልእክት አለ፣ ዝም ብሎ አይደለም። መልእክቱ የሚያንጽ ሊሆን ይችላል፣ የሚያስተምር ሊሆን ይችላል፣ እግዚአብሔርን ግሎሪፋይ የሚያደርግ ሊሆን ይችላል። እግዚአብሔር አብ በክርስቶስ ኢየሱስ ያደረገልንን ስራ ክርስቶስ የሰራልንን ስራ መተረክ ሊሆን ይችላል። ያንን ማስታወስ ማሰብ ሊሆን ይችላል። ወንጌልን ማስፋፋት መስበክ ሊሆን ይችላል። ሰዎችን ከኃጢአት እንዲወጡ ማድረግ ሊሆን ይችላል እና ማጽናናት ሊሆን ይችላል። ወይንም በተቃራኒው ሰውን ማስደሰት ብቻ ዓላማ ያደረገ ዝሙትን የሚያበረታታ፣ ስርቆትን የሚያበረታታ፣ ልቅ ህይወትን የሚያበረታታ ሊሆን ይችላል። መልእክት አለው።
የተፈለገ መልእክት አለ። ሰውን ማወደስ ሊሆን ይችላል፣ ፍቅራችንን መግለጥ ሊሆን ይችላል፣ ለሀገር ያለንን ፍቅር መግለጥ ሊሆን ይችላል፣ ሀገርን ፍቅር እንዲጠነክር ለማድረግ ሊሆን ይችላል። እና ሶስተኛ ኮምፖነንት መልእክት አለ። ዘፈንም መዝሙርም መልእክት አለ። ይሄ ወሳኝ ኮምፖነንት ነው። ወሳኝ ኮምፖነንት ዘፈንን ዘፈን ደፍረን ማለት እንድንችል የሚያደርገን መዝሙርን መዝሙር ነው ይሄ እንድንል ሊያደርገን የሚችል ነው። ብቸኛ ነገር ባይሆንም ማለት ነው። እና መልእክቱ ቅዱስ ከሆነ መልእክቱ ከመጽሐፍ ቅዱስ የሆነ ከሆነ ኢየሱስ ክርስቶስ ለእኛ የሰራውን ስራ የሚተርክ ከሆነ እግዚአብሔርን ግሎሪፋይ የሚያደርግ ከሆነ ያንን መዝሙር ብለን እንናገራለን፣ በድፍረት እንናገራለን። ይሄማ መዝሙር ነው እንላለን። እና ዝሙትን የሚያበረታታ ዳንክራን ብቻ ልቅ ህይወትን ብቻ ሰውን ብቻ ማስደሰት አላማ ያደረገ ከሆነ ያንን ደግሞ ዘፈን ብለን በድፍረት መናገር እንችላለን። አልፋም ኦሜጋም ሰው የሆነበት መልእክት ከሆነ ያንን ዘፈን ነው እንላለን። ሌላ ዘፈንና መዝሙር ያለው ኮምፖነንት ብዙ ጊዜ የማናስተውለው ኮምፖነንት ደግሞ መንፈስ አለ። ቢሃይንድ ስፕሪት አለ፣ መንፈስ አለ። በመዝሙር ውስጥ የእግዚአብሔር መንፈስ አብሮ አለ። ከቃሉ ጋር የሚስማማ መንፈስ፣ ከአማኞች ጋር አብሮ የሚኖር ከዳኑት ጋር አብሮ የሚኖር መንፈስ አለ። ይህ መንፈስ የሚሰራው ከዳኑት ጋር ነው። በዳኑት ዘንድ የሚኖር መንፈስ ነው። ያንን መልእክት መዝሙር ይዞ የመጣው የዳነ ሰው ከሆነ ከእርሱ ጋር የሚሰራ መንፈስ አለ። ዓለማዊ ክርስቶስን ያላገኘ ግን ሙት መንፈስ ነው። መንፈሱ የሞተ ነው፣ ከእግዚአብሔር የተለየ ነው። እና መልካም መልእክት ሊሆን ይችላል። ከኋላው ያለው መንፈስ ግን ቅዱስ ሊሆን አይችልም። ከእግዚአብሔር መልእክትን ሊቀበል አይችልም። ያልዳነ ሰው ማለት ነው። እና ከዓለም የሆነ ነው። ዘፈንም ከዘፈን ጀርባ ያለ መንፈስ ማለት ነው። ከዓለም የሆነ ነው። የዚህ ዓለም ነው፣ ስጋዊ ነው። ይህ መንፈስ ከእግዚአብሔር የሆነ መንፈስ አይደለም። ቢሃይንድ የሚሰራ መንፈስ አለ። እና በእንደዚህ አይነት መንገድ በመልእክትና በሃይንድ ያለውን መንፈስ በማየት መንፈሱን በማየት መልካም ቢመስልም የጨለማ መንፈስ ያለበት ክፉ መንፈስ ያለበት ይችላል። እና በመዝሙር ከኋላ የሚሰራ ደግሞ ቅዱስ መንፈስ ነው። እና ያንን በማወቅ በመንፈሱ መለየት እንችላለን። እና 4 ቤዚክ ኮምፖነንት ያልኳችሁ እነዚህ ናቸው። ታዲያ የኢዮብን ዘፈን ከረዥም ጊዜ በኋላ ከስልኬ እንዳጠፋ ያደረገኝ ነገር ምንድን ነው ብትሉ፣ አንደኛው ኢዮብ ጌታን ተቀብሎ ወደ ቅዱሳን ህብረት እስካልተጠቃለለ ድረስ ከኋላው ያለው መንፈስ የእግዚአብሔር መንፈስ ሊሆን አይችልም በሚል ነው። መልእክቱ የሚጋጭ ባይሆንም ማለት ነው፣ ከክርስትና እምነትና እሴት ጋር የሚጻረር ባይሆንም ማለት ነው። ከኋላ ያለው መንፈስ የእግዚአብሔር መንፈስ ሊሆን አይችልም በሚል ነው። ሌላኛው የኛ ማህበረሰብ በዚህ ደረጃ የሚረዳ አብዛኛው በዚህ ደረጃ የሚረዳ ባለመሆኑ አንዳንድ ወንድሞችን ከማሰናከል በሚል ነው። ወንድሜን የሚያሰናክል ከሆነ ስጋ ባልበላ ይሻለኛል እንዳለ ጳውሎስ። ለስጋ የሚጠቅም እንኳን ቢሆንም በራሱ ቅዱስም ርኩስም ባይሆንም፣ ነገር ግን ሌሎችን የሚያሰናክል ከሆነ ዘፈን ኃጢአት ነው ስትሪክት የሆነ አቋም የያዙ ሰዎች ከማሰናከል እና በዚህ ደረጃ ሳይለዩ የትኛውንም ነገር ለማድመጥ ለተጋለጡ ወንድሞች ለመጠንቀቅ ሲል ይህንን ለማጥፋት ተገድጃለሁኝና ዘፈን መዝሙር ነው ብለን የምንሰማቸው ብዙ መልእክታቸው ከእግዚአብሔር ቃል ያልሆኑ፣ ዓላማቸው ለእግዚአብሔርን ማክበር ያልሆኑ፣ ለጽድቅ ለቅድስና ህይወት የሚያበረታቱ ያልሆኑ፣ ይህን ዓለም ግሎሪፋይ የሚያደርጉ ዓለምን ያልናቁ ሰዎች፣ ዓለምን የሚያወድሱ ሰዎች፣ ዓለምን እያወደሱ ቁሳቁስን የሚሰብኩ ብዙ መዝሙሮች እርስ በርስ እንድንጣላ ጠላቴ ሆይ ጎረቤትህ ምናምን እያየ ምናምን እየተባለ የሚወጡ እነዚህ ስናይ ብዙ መዝሙር የሚመስሉ ዘፈኖች አሉ። መዝሙር ናቸው የምንላቸው ዘፈኖች አሉና ብቻ ማን ነው የኢዮብን ታሪክ የጻፈ ሰው በመዝሙር ዘፈኑ በዘፈን ዘመርን እንዳለው አይነት ነገር አለና